አዲስ አበባ ንግድ ቢሮ ኃላፊ ወይዘሮ አሉ አስራጅ ጋር የተወሰነ ቆይታ እናደርጋለን። እስኪ ከእሳቸው ጋር የተወሰነ ቆይታ እናደርግ። እንግዲህ በተለይ እንግዲህ ያው በቅርቡ የአዲስ አበባ ካቢኔ ያሳለፈው ውሳኔ አለ። እንግዲህ በተለይ በምሽት የንግድ ተቋማት እንቅስቃሴያቸው የደመቀ እንዲሆን ከመደበኛው ባለፈ አዲስ ህግ አጠቃላይ ጊዜ የወጣው የደንቡ ዓላማና አተገባበሩስ ምን ይመስላል? በሱ የተወሰነ ሀሳብ ቢሰጡ። እሺ፣ እኔም አመሰግናለሁ። እንግዲህ ካቢኔ ደንብ ቁጥር 185 2017 ያወጣበት ዋናው ዓላማው ከተማችን ትልቅ ከተማ ናት። ሶስተኛ የዲፕሎማቲክ መቀመጫ ከተማ ናት። የአፍሪካ የፖለቲካ መዲና ናት። በዛ ልክ ግብሯን የሚመጥን እንቅስቃሴ ነው መኖር ያለበት በሚል ነው የሳቤው ዓላማው የነበረውና ይሄንን ዓላማ ይዞ የከተማው የንግዱ ማህበረሰብም ኢኮኖሚው መነቃቃት አለበት ነው። ኢኮኖሚው በምሽት 12 ሰዓት በኋላ ሁሉም ሱቆች፣ የንግድ ተቋማቶች ተዘግቶ ቤት እንዲገባ ሳይሆን ኢኮኖሚው መነቃቃት አለበት። ማህበረሰቡ የባህል ለውጥ ማምጣት አለበት ነው ትልቁ። ከተማችን እንደምታየው በሰባቱም ቀን 24ቱም ሰዓት ተሰርቶ ነው የተለወጠው። በአጭር ጊዜ ውስጥ ተለውጦ ተወዳዳሪ ከተማ መሆን የቻለው። እንደዚሁም ደግሞ ከንግዱ ሴክተር ከኢኮኖሚ እንቅስቃሴ ጋርም ደግሞ ለአፍሪካ ተምሳሌት መሆን የምትችል ሞዴል መሆን የምትችል ከተማ ለመፍጠር ነው እየተሰራ ያለውና የደንቡ ትግበራ ከጸደቀ በኋላ በጣም አጭር ጊዜ ነው ይሄ ደንብ ጸድቆ ስራ ላይ ከዋለው፣ ግን ህዝቡ ተቀብሎታል። ህዝቡ የተቀበለበት ዋናው ምክንያት አብሮ የታሰቡ ነገሮች በጣም ሙሉ ነበሩ። የጸጥታ ጉዳይ አብሮ ታስቧል። የታክስ ጉዳይ አብሮ ታስቧል። ትራንስፖርት ጉዳይ ተመሳሳይ ደግሞ ዛሬ ዞር ብለንም ለማየት እንደሞከር ነው የባንኮችም ንግድ ተቋማቶች ውስጥ አንዱ ባንክ ነው። ማንኛውም ንግድ ተቋም እንደተባለው አዋጁ ላይ በግልጽ እንዳስቀመጠው ማለት ደንቡ ላይ በግልጽ እንዳስቀመጠው ባንኮችም ይሄንን ተቀብሎ ስራ እየሰሩ ነው የሚገኘውና ይሄ ተሟልቶ ስለተገባበት ማህበረሰቡ ተቀብሎ ብዙ ግንዛቤ ፈጠራ ላይም ጊዜ አልፈጀብንም። ገና ይሄ ደንብ ከጸደቀ 1 ወር ነው፣ ግን ሙሉ በሙሉ በሚቻልበት ደረጃ ወደ ትግበራው ተገብቷል። ከዚህ በኋላ ደግሞ እኛም ዞር እያል እየደገፍናቸውም እየሰሩ ይገኛሉ። መልካም። እንደው እንዳጠቃላይ ከማህበረሰቡ ምንድን ነው የሚጠበቀው? ይበልጥ እንግዲህ በተለይ የተለያዩ ዓለም ላይ ያሉት ሀገራትም ይህን መሰል እንቅስቃሴ ውስጥ ሆነው ነው ያደጉትና ይሄ ምንም አይነት እንከን ሳይገጥመው ስኬታማ እንዲሆን አጠቃላይ ከማህበረሰቡ ከንግዱ ማህበረሰቡ ምን ይጠበቃል? ከንግዱ ማህበረሰብ የሚጠበቀው የስራ የባህል ለውጥ ማምጣት ነው። ምንም ሌላ የተለየ ነገር የለውም። መንግስት ኃላፊነት ወስዷል። ትራንስፖርትን አመቻችተዋል። በተመሳሳይ ደግሞ ምንም ስለ ጸጥታችሁ ስጋት አይግባችሁ፣ ጸጥታችሁን ኃላፊነት ይወስዳለሁ ብለው ነው ከደንቡ ጋር ተያይዞ ነው የተወሰነውና ነዋሪው ላይ በተለይ የንግዱ ማህበረሰብ ላይ የሚጠበቀው ምንም ኮምፎርታብል ሆኖ ምንም ነገር ሳይሰጋ ስራውን መስራት፣ ራሱን መለወጥ፣ አገሩን መለወጥ ነው የሚጠበቀው በዋናነት። ሁለተኛ ደረጃ ላይ ደግሞ ሸማቹ ላይም ቀን በተለያየ ስራዎች ቢዚ ሲሆን የሚውል ሰው ከምሽቱ እስከ 3 ሰዓት ተኩል የፈለገውን ነገር ግብይት ማድረግ ይችላል ማለት ነው። ምንም አይነት እጥረት ሳይፈጠር፣ ሰላሙ ሳይጎዳ፣ ትራንስፖርቱ ላይ ጉድለት ሳይኖር ይሄንን ስራ መስራት ስለሚችል ሸማቹንም ነጋዴንም በዚህ ስራ ላይ የስራ ባህል ለውጥ አምጥታችሁ ገብተን ቤታችን ከልጆቻችን ጋር ከቤተሰብ ጋር ብዙ ጊዜ በወሬ የምናሳልፋቸው ሰዓታቶች አሉ። ይሄንን ቀንሰን የስራ ባህሉን ለውጠን በአጭር ጊዜ ውስጥ ደግሞ እኛ ለልጆቻችን ድህነት አናወርስም ነው ክብርት ከንቲባችን ደጋግማ የምትለው። የተሰራችን ከተማ ለማስረከብ ነው እየተሰራ ያለውና ይሄ ደግሞ በከተማ ውበት ብቻ ሳይሆን እንደዚሁም ኢኮኖሚዋ የበለጸገና ከኛ ተርፎ ለልጆቻችን ደግሞ የበለጸገችን ከተማ ለማስረከብ የስራ ባህል ለውጥ መጥቶ መሰራት አለበት። አመሰግናለሁ። የአዲስ አበባ ንግድ ቢሮ